ሩሃችን የት ነው የምትሆነው? ያኔ ስጋችን ወዲያው መለኩል ሞት እንዳወጣት ወደ 7 ሰማይ ትወሰዳለች። መጀመሪያ እስከ 7 ሰማይ ትወሰዳለች። 7 እያንዳንዱ ሰማይ እየተከፈተላት ሄዳ ልክ 7 ሰማይ ከደረሰች በኋላ አላህ ሱብሓነሁ ወተዓላ ወደ ምድር መልሷት ሄድና ምድር ላይ የቀብር ጥያቄ ሰው ይጠይቅ ዘንድ በጀሰል ውስጥ ትገባለች። የቀብር ጥያቄ ይጠይቃል። ያን ከጨረሰ በኋላ ደግሞ ሩህ በሁለት መንገድ ትሆናለች። ግማሽ መንገድ ምንድነው? በጀነት ውስጥ በራሪ ሆና ትኖራለች። በጣም የሚያምር በራሪ ወፍ ሆና ተቀይራ እንደፈለገች በጀነት ውስጥ እየበረረች ተስረሑ ከማ ተሻ እንዳሉት አርዋሑል ሙእሚኒነ ፊል ጀና ሰለላሁ ዐለይሂ ወሰለም የሙስሊሞች ነፍስ በጀነት ውስጥ ትኖራለች። ተስረሑ ከማ ተሻ እንደፈለገች በጀነት ውስጥ እየበረረች ትኖራለች ብለዋል። በግማሽ ፈርስ ደግሞ የቀብር ህይወት ከስጋው ከዚህ ሰው ጋር አብሮ ታገኛለች። ልክ ዛሬ በምድር ላይ የሰው ልጅ ነፍስ በሁለት መንገድ እንደሚሆን እንቅልፍ ውስጠኛ ሞት ማን ነው እንቅልፍ በምንተኛ ጊዜ ነፍሳችን በሁለት መንገድ ትሆናለች። በግማሽ ፈርስ ወጣለች ከሩሃችን፣ በግማሽ ደግሞ እዛ ሰውነታችን ጋር አለች። ይባቻል ሙቷል የማይባልም እንቅልፍ ሁኔተኛ ሰው ሙቷል እንዳንል በህይወት አለ። ልክ እንደሆነ ደግሞ አለ እንዳንል ሙሉ በሙሉ የዛን ሰዓት ምን እንደሚደረግበት ካጠገቡ የሚያውቀው ነገር የለም። በአጠቃላይ ለምንድን ነው ነፍሱ በግማሽ መንገድ ስለተወጣች ነው። ለዚህ ማስረጃ አለው ከተባለ አዋል አላህ የቱ ጋር ተናግሯል? ሱረቱል ዙመር ላይ አላሁ የተወፈል አንፉሰ ሒነ መውቲሃ ወለቲ ለም ተሙት ፊ መናሚሃ ፈዩምሲኩ ለቲ ቀዳ ዐለይሃ አልመውት ወየርሲሉ ኡኽራ ኢላ አጀሊን ሙሰማ ይላል። አላሁ የተወፈል አንፉስ አላህ ነፍስን ይወስዳታል፣ ይገድላታል፣ ያወጣታል ማለት ነው። ሒነ መውቲሃ በምትተኛ ጊዜ ወይም በምትሞት ጊዜ ወለቲ ይቅርታ በምትሞት ጊዜ አለ ወለቲ ለም ተሙት ፊ መናሚሃ ያችንም ያልሞተችዋን ነፍስ በተኛች ጊዜ ነፍሷን ያወጣታል። ልክ እንደሆነ ያቸው በምንሞት ጊዜ ሙሉ በሙሉ ነፍሳችን ከሰውነታችን ትወጣለች። እንቅልፋችንን ስንተኛ ያቺ ነፍሳችን በግማሽ ፓርት ትወጣለች። ልክ ሰውየው እንቅልፍ እንዲነሳ ሲል ወዲያው በሚገርም ቅጽበት አላህ ሱብሓነሁ ወተዓላ ነፍሱን ሙሉ በሙሉ እንድትመለስ ያዛፈል ትመለሳለች። የቀብር ህይወት ልክ እንደ እንቅልፍ በሁለት መንገድ ይሆናል። ነፍሱ የሰው ልጅ በግማሽ ፓርት በጀነት ትኖራለች፣ በግማሽ ፓርት በቀብር ውስጥ የቀብር ጸጋ ያገኘች ትኖራለች ማለት ነው። ጀዛከላሁ ኸይር። አንዴ ደግሞ ቃዲስ ኑራንያ መቅራት ለምትፈልጉ እኔ አቀራችኋለሁ፣ አናግሩኝ። ክፍያ ምናምን ነው። ጀዛከላሁ አላህ ይጠብቅህ ኡስታዝ። አያርሐም። እሺ አንዴ ታቡን መቶሽ አስገብቱና የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ እንቀጥላለን። ጥያቄ ያለው እስከዛ ድረስ ጠይቅ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نتنا. السلام عليكم. ወንድሜ ደረሰ ነበርና ማለት ነው። እሱ አስከፍተኛል። አላ ሰማል Oda yang pasporta bicara bahasa Inggris. Kemudian macam bahasa Inggris kita bicara tu negara kasufan. Ya kan cuma tu lah, cuma. Halo. Martu negara jangan martu negara. ሰማል Bicara tu negara. Jangan pakai tu paspor kita negara kata terima. ወንድሜ ደረሰ ነበርና ማለት ነው። ስለዚህ ስለ መውሊዱ ጉዳይ ማለት ነው። እሺ እነሱ አሁን እሱ የሚለው ያኔ እኔ ካንተ እንደምሰማውና አንተ እንደምከታተለው ከሆነ አይከበርም። መውሊድ እንደማይከበር አይደል አንተ የምታስተምረው? እንደዛ ነው የምሰማው ካንተ ማለት ነው። እና እሱ ደግሞ ይከበራል የተወለዱበት ቀን ነውና መከበር ይከበራል። መቼ ነው ቢስተ ይበለው? በ12 ነው የተወለዱት ይከበራል ነው የሚለው። ያኔ እሱ ደረሳ ነው ከኔ ያው እሱ እዛው ነው አላ ተገበ ለአና ተገበ አይደለም። እና እኔ ደግሞ ካንተ ትንሽ በሰማሁት ነገር እንደዛ አይደለም ነገር ነው። ሁለተኛ ደግሞ ምን ጠየቀኝ እናንተ ያኔ እኔ በዛ ስለው አንተ እኔ ጋር ትንሽ ሄራፍ ስላለው ጁማዓ ሶላት ለምንድን ነው ሁለተኛ አዛን የሚባለው? ያኔ መጀመሪያ ረሱል አላሉትም ለምንድን ነው ሁለተኛ አዛን የሚባለው ብሎ ደግሞ ጠየቀኝ። ይሄን ጥያቄ ይሄ ለዛ ማስረጃ አይሆንም። ምን መልስለታለን? ችግር የለውም። ነገር ግን ይዘሆናና ስለ መውሊድ ምንም ሊመልሳቸው የማይችሉ ጥያቄዎችን ይጠይቃል። የፈለገ የዓለም መውሊድ
እሱ ሀገር ነው ያለው፣ እኔ ሳውዲ አረቢያ ያለሁት እና በዚህ ጉዳይ እያወራን ነበር እና ትንሽ እንትን እለዋለሁ። ግን እሱ ያኔ ትንሽ ያው ሰፈር ድረስ ስለሆነ ትንሽ እየተከራከረኝ ነው። እኔ ደግሞ በዚህ መሰረት ደግሞ ይሄ እንደዛ አይደለም ብዬ ደግሞ ያው ካንተ በሰማሁት ነገር ነው ካንተ በተመረኩት ነገር ደግሞ እያስረዳሁት ነበረ። ግን እሱ ሲጠይቅ ምን ጠየቀኝ? ይሄንን ስለ ሶላቱ ስለ ጁሙዓ ረሱል ሰለላሁ ዐለይሂ ወሰለም በዛን ጊዜ ሁለተኛ ዘና አልተባለም ብሎ አለኝ። ይሄን ካንተ መስማት ፈልጌ ነውና ለሱ ለመናገር ማለት ነው። ሁለተኛው አዛን ማን ነው የጀመረው ከተባለ ዑስማን ኢብኑ አፋን ነው። ዑስማን ኢብኑ አፋን የእነሱን ቢድዓ ስራቸውን ዛሬ አንድ አዳምጤ ልጨርሳ። ዑስማን ኢብኑ አፋን ረዲየላሁ ዐንሁ ሰሓባ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የእርሱን መንገድ ተከተሉ ብለው እንትን አዘዋል። አሰሓባ ወኻሰተን أبو بكر وعمر وعثمان وعلي هؤلاء لهم سنة متبعة مشهود لهم يعني بالنبي صلى الله عليه وسلم. እነዚህ አራቱ ኸሊፋዎች ነብዩ ሰለላሁ ዐለይሂ ወሰለም የነዚህን መንገድ የሚያዟቸውን ስሩ አደራ ብለው ተናግረዋል። ወደፊት ጥፋት ቢያጠፉ ወይንም ቢድዓ ነገር ቢጨምሩ አደራ እነዚህን ሰዎች እንዳትከተሉ ብለው አያዙም ነበር። ስለዚህ ይህ ከኢስላም የወጣ ነገር አላዘዙም እነሱ። ይህን ነገር ያለው ያህያ አልሐጁሪ የተባለ የመን ላይ አንድ ሰው ነበረ። ዑስማን ብን ዓፋን ይብተድዕ አልአዛን አልአወል ፊ የውም ልጁምዓ እያለ ቢድዓተ ይህን ቃል ተናግሯል በእነርሱ ላይ ታቻላረ። ዛሬ ላይ እነዚህም ሰዎች ይህንን ለቢድዓቸው ሁሉም እየመጣ ማስረጃ ያደርጋል። ዑስማን ብን ዓፋን ቢድዓ አልሰራም። ዑስማን ብን ዓፋን ቢድዓ አልሰራም። ነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ ነበር። الصحابة رضوان الله عليهم وخاصة الخلفاء الأربعة لهم سنة متبعة بشهادة النبي صلى الله عليه وسلم. قال النبي صلى الله عليه وسلم عليكم بسنتي وسنة الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ. نبياتنا صلى الله عليه وسلم أدرى يأنين سنة تكتلوا وكالوا وراء يأنين كانوا من قرين يتكتلوا متكوشينم ينرسلوا من فلك تكتلوا ينرسلوا سنة تكتلوا وراء. ስለዚህ የሰሃቦችን ስራ ቢድዓ ነው ብሎ መናገር ትልቅ ዘለፋ ነው። ነብዩ ሰለላሁ ዐለይሂ ወሰለም መተቸት ነው። ሰሃቦች ቢድዓ አልሰሩም። ምን አይነት ጉድ ነው ፈጣሪ! ሰው እንዴት የራሱን ቢድዓ ለማራመድ ብሎ ሰሃቦች ላይ ቢድዓ ብሎ ይናገራል በድፍረት? ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ስለ ቢድዓ አስጠነቀቁ። ወኢያኩም ወሙሕደሳቲል ኡሙር አሉ። አደራ በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ቢድዓ የእሳት ነው እያሉ ነብዩ ሰለላሁ ዐለይሂ ወሰለም ኦኬ ሰሃቦች የእሳት የሚያደርጋቸውን ስራ ሰርተዋል እያላችሁ ነው በድፍረት? ዝም ብለህ ፍትፍተን አበላ ጫታን አትቅምም። ጭራሽ ሰሃቦች ላይ መቅጠፍ ነብዩ ሰለላሁ ዐለይሂ ወሰለም ላይ መቅጠፍ ነው። ለምን ከተባለ እነዚያን አራቱን ኹለፋዎች መንገዳቸውን ትክክል ነው ብለው ለትውልድ የመሰከሩላቸው ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ወህይ ነው ንግግራቸው ከአላህ ዘንድ ነው። አላህ ሱብሓነሁ ወተዓላ የወደፊትን ሁሉ የሚያውቀው አምላክ ነው። እነዚህን የአራቱን መንገድ ትውልድህ እንዲከተል እዘዝ ብሎ የተናገራቸው ከዛቸው አለ አይደል? ያ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሱ እንዴት ነህ? አልሐምዱሊላህ ደህና ነህ? አልሐምዱሊላህ። የሆነ አንድ ጥያቄ ነበረኝ። እሺ አንድ ሰውዬው ዶሮ ሲያርድ አየሁት። እሺ ቀረጽከው? እዛ በኋላ አሁን ሰውዬው አርዶ ጨርሷል። መጀመሪያ ሲያርድ ራሱ ጨርሶ አላረዳትም አልቆረጣትም ማለት ነው። ከዛ በኋላ 3 ዶሮ አረዳ። ከዛ በኋላ 3ቱንም ምንም ከዛ ትንሽ በውላዋ ነካ አድርጎ በእጅ ይቆርጣል። ትንሽ ሀጨጭ ያደርጋልታ ትንሽ በእጅ ይቆርጣታል ማለት ነው። እሺ ይሄ እንዴት ይታያል? ካረደ በኋላ እንዲህ አንጠልጥሎ ምናምን ስጋ እንትን ይጠባቸው እንደ ወይስ ዝም ብሎ አርዶ በዛው ነው እንትን የሚበላው? አንገቷን እና ራሷን አላያትም እኮ እንዳለ በቢላው ነካ አድርጎ በእጅ አንገቷን እንደዚህ አድርጎ አላያትም። ዝም ብሎ ይተዋታል። ማንኛውም እንስሳ ሲታ በግም ሆነ ፍየልም ከብትም ግመልም ወይንም ዶሮ ምናምን እንደዚህ የደም ስራቸው መቆረጥ አለበት። ይሄ ከራሳቸው ጋር የተገናኘ የሆነው ከልባቸውና ከራሳቸው ጋር የተገናኘ
ያ ቱቦ ደም የሚተላለፍበት እሱ መቆረጥ አለበት። እስከተቆረጠ ድረስ የግዴታ ሙሉ መበጠስ አለበት ብሎ ሂሳብ የለም። የዶሮ ግን ያቺ ትቆረጥ አትቆረጥ አታውቅም፣ ትንሽዬ ስለሆነች አንገታቸው ሲጀምር። ስለዚህ ሙሉ በሙሉ መቆረጥ አለበት ዶሮ። ገብታችኋል? ሰውየው ሙሉንም አልቆረጣትም። ሌሎች ከሆነ ምናምን ከሆነ ግን እሱ ያን ያክል ጭንቅላ እንትን አንገታቸው ትልቅ ስለሆነ ይታወቃል ያመቆረጡ። የዶሮ ግን ያቺ የደም ትቧችን ትቆረጥ አትቆረጥ በጣም ያዳግታል። ስለዚህ ዶሮን ሙሉ በሙሉ ቁረጡ። እሺ እንደዚህ መሆን አለበት። ለማብራት ትንሽ ስለከበደን ነው ሰውየው ቆርጧል። ከዛ በቃ ለማብራት ስለከበደን እኛ ጥያቄውን ለመጠየቅ አሁን ነው ሰውየው አረዳ። ከዛ በኋላ እሺ ለማብራት ስለከበደን ይኩት ጨርሶ መቅረጥ ራሱ ወንጀል ነው ይላል። መቅረጥ ራሱ ወንጀል ነው ይላል። ዝም በለው። እሺ 100,000 ያስገቡትና ታቡን አንዴ የየቀኑን የነፍስ ማር ስለሚሄድ ታሪክ ትምህርት እንጀምራለን። እስከዛ ድረስ ጥያቄ ያለ ይቀጥል። ጨርሳችኋል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ ኡስታዝ አዲስ ቤት ስራ ገብቼ ነበርና ሰዎቹ ግድግዳ ላይ ቁርአን ምናምን ያኔ ሰቅለዋል እና ሁሉንም አውርደው ቤት ሲቀይሩ ሲጥሉትኝ የምትፈልጉ ውሰዱ ሲሉ ጓደኞች ነበሩ እዛ። እነሱ ልብስ ሲወስዱን የቁርአኑን አነሳሁትኝ ማለት መስገጃ ያክላል እዛ ላይ የተጻፈበት አጫጭር ሱራዎች አሉና ወሰድኩትኝ ከሚጣል ብዬ። ከዛ አሁን እሱን ምን ማድረግ አለብኝ? ለምሳሌ በጣም ትልቅ ነው፣ ከልብስ ጋር አኖርኩትኝ ከሻንጣዬ። ማለት ውሰዱ ብለዋቸው ነው? ፈቅደውላቸው ነው ባለቤቶቹ? አዎ እነሱ ፈቅደው ነው ማለት አይፈልጉትም። እኔ ከሚወድቅ ነው ያነሳሁት። አንቺ ወሰጂዋስ አትፈልጊው? አይ ግድግዳ ላይ የሚሰቀል ነው። እኔ ሐራም እንደሆነ አውቃለሁ። የሚሰቀል ቁርአን መስገጃ የሚያካክል ትልልቅ ነው። ስለሚሰቀለው ግድግዳ ላይ ስለሚሰቀለው ቁርአን ነው እየጠየቅሻለሽው? አዎ ማለት እነሱ ሰቅለውት ነበር፣ አወረዱት። አልፈልግም ከፈለጋችሁ ውሰዱ አሉት። ውጭ ሲያወጡ እኔ ከሚጣል ቁርአን ስለነበር ሳየው አነሳሁትና አሁን ስራ ቦታ ሲሄድ ሁልጊዜ ከልብሴ ጋር ነው። ምክንያቱም ጨርቅ ስለሆነ ትልቅ ስለሆነ ከልብስ ጋር ነርኩትኝና እኔ ደግሞ ቁርአንና ልብስ እንዴት ትንሽ ጨነቅ። ምንድን ነው ማደርገው? እሺ ግድግዳ ላይ ቁርአንን መለጠፍን በተመለከተ ታላቁ ዓሊም ሼክ አብዱልዓዚዝ ብን ባዝ ተጠይቀው ለመማሪያ ከሆነ ችግር የለውም ብለው ተናግረዋል። ለምሳሌ እናት ወይንም አባት ግድግዳ ላይ ቁርአንን ሱረቱል ኢኽላስ፣ ሱረቱል ፋቲሃን ለጥፈው ልጆቻቸው ሲያድጉ ያን እያዩ እየቀሩ እንዲማሩና እንዲያውቁት ዘንድ ብለው ከሆነ ችግር የለውም። ባዩና በነበቡ ቁጥር ያንን ቁርአንን እንዲያነቡ ዘንድ ተብሎ ከሆነ። ከዚያ ውጭ ግን ለጌጥ ተብሎ ቤትን ለማስዋቢያ ተብሎ ከሆነ የሚለጠፈው ይሄ ስህተት ነው። ምክንያቱም ቁርአን የወረደው ለጌጣጌጥ አይደለም። አላህ በቁርአን ላይ ሲናገር የቁርአን ያወረደበትን ዓላማ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ ይላል። ኪታቡን አንዘልናሁ ኢለይክ፣ ይህን መጽሐፍ ወደ አንተ አወረድኩት እያለ ይናገራል። ሊየደበሩ አያቲሂ፣ አናቅጹን ሊያስተነትኑ ዘንድ ሰዎች፣ ወሊየተዘከረ ኡሉል አልባብ፣ የልቦና ባለቤቶች ይገሰጹበት ዘንድ አለ። ለዚህ እንጂ የወረደው ጌጣጌጥ ሊሆን አይደለም። ስለዚህ ያ ነው እና ይህን አንቺ በእንትን አሁን ከቻልሽ ልጆች እንዲቀሩና እንዲማሩበት ተብሎ የሚታሰብበት አካል ካለ ታውቂው ሰው ካለ ስጫቸው። ምናልባት ፓኪስታኒዎች ሊሆን ይችላሉ ምናምን እንደዚህ ስራ ቦታ ስታልፉ ጊዜ የሆኑ ሰዎች የሚፈልጉ ከሆነ ለጥፈው እንዲማሩበት ያንን ግድግዳ ላይ ችግር አይኖረውም። ነገር ግን ከዚያ ውጭ ከሆነ እንትን በቃ በሄድኩ ቁጥር በተጓዝኩ ቁጥር ቤት በቀያየርኩ ቁጥር ይሄንን እንትን ማለት እኔ እሱ ላይ ዕቃ መጫን ምናምን ይሄንን መቋቋም አልችልም ካልሽ ንጹህ ቦታ ወስደሽ እዛ ቦታ ላይ መቅበር፣ ካልሆነ ደግሞ ማቃጠል፣ ከቆሻሻ ጋር ሳተቀላቅሉ ለብቻው አድርጋቸው ማለት ነው። ዑስማን ብኑ አፋን በዘመኑ እንትኖችን ከቁርአን ጋር ሌላ ቅልቅል የነበራቸውን ጽሁፎች ቁርአን መስለው ለሰዎች እንትን እንዳይሉ በማለት ለብቻቸው ወስዶ አቃጥላቸዋል። ችግር የለም። እሺ ኦኬ። መስጊድስ ማኖር እችላለሁ እንጂ ያው ጧሃራ ስለዚያ ቢቀመጥ ይቻላል። እሺ ቀጥሉ። ጥያቄ ያለና
እሺ እንቅራ እንማር የቀኑን ፕሮግራማች ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ቢስሚላህ الرحمن الرحيم ሙሱ አረንጓዴ ልብስ አረንጓዴ ልብስ ምን አረንጓዴ ልብስ ባህባሹ የተነሳ አልወደውም፣ ግን ጀነት ልብስ ነው ምናምን ይባላል። ነው አረንጓዴ ልብስ የአህባሽ ልብስ አይደለም። እነሱ ዝም ብለው ለራሳቸው ምርጠው ስለያዙት እነሱ የመረጡት ምናልባት ጫት ጋር ማች ለሚያደርግላቸው ሊሆን ይችላል። ወላሂ አለም። እና ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ምርጫ ልብስ ምን ነበር ከተባለ ነጭ ልብስ ነበር። ሐዲስ ላይ እንደተናገሩት እርሳቸው البسوا من ثيابكم الابيض وكفنوا بها موتاكم ልብሶቻችሁ ነጭ ልብስ ልበሱ ሙታኖቻችሁንም በእርሷ ከፍኑ ብለው ተናግረዋል። ይሄ እሺ እና መልበስ ትችላላችሁ፣ ችግር የለውም ትችላላችሁ። ስለሱ ሰው አረንጓዴ ልብስ ስለለበሰ አህባሽ ነው ማለት አይደለም። እነሱ ያለ ነገር ሰላም አለይኩም ወራህመቱላሂ ወበረካቱ። ከላችሁን ከለር መልበስ ትችላላችሁ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ ስለ ኒካህ ነበረ። ጓደኛዬ ጠይቅልኝ ያልችኝና እናትና አባት ወይንም ወንድም አጎት ያልፈቀደው ኒካህ በቃልቻ ምናምን ዝም ብሎ ስለታሰረ ኒካህ አለ ይባላል ወይስ? እሺ ኒካህ የሚታሰረው በቤተሰብ ነው፣ አባት ወይንም ይቅርታ ግን ስልክ ያላችሁ ሪከርድ ብታረጉ ደስ ይለኝ ነበረ። ተርፍ ስልክ ያላችሁ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم